ትዕዛዝ ከበላይ ነው። የዛሬን ምግብ ሁላችሁም ሰርታችሁ ሱሱን ተግባራዊ አድርጉባችሁ። ጋይስ ይሄንን ምግብ ሰርታችሁ ከበላችሁት እንደምትመርቁኝ እርግጠኛ ነኝ። ኢንዲያን ለንተን ወይ ደግሞ ምስር በክሬም ነውና በጣም ነው የሚጣፍጠው። ለዛም ነው ቮይስ ኦቨር አድርጌ የምሰራላችሁ ያለሁት። በመጀመሪያ መጥበሻችን ላይ ዘይት እናረጋለን። ሽንኩርት እና ነጭ ሽንኩርት ትንሽ ካቁላላ ነው በኋላ ቲማቲም እንጨምራለን ማለት ነው። መጠኑን እንደፈለጋችሁ ማብዛት መቀነስ ትችላላችሁ። እኔ እዚህ ጋር አንድ ሽንኩርት ነው የተጠቀምኩት። ከዛ ሁለት ትናንሽ ቲማቲም አረኩኝ። እዚህ ጋር እንደምታዩት ቅመሞቹን እዚህ ስክሪን ላይ ጽፌላችኋለሁ። ኮሪያንደር፣ ኬሪ፣ ሬድ ቺሊ፣ እርድ እና ቶማቶ ፔስት ይሄ ሳልሳው ፍራም ዋላ አይደለ እሱ እናረጋለን። ከዛ አንድ ኩባያ የታጠበ ምስር አርጌያለሁ። እንደነገርኳችሁ መጠኑን እንደፈለጋችሁ ማረግ ትችላላችሁ። ከዛ ትንሽ ፓርስሊ ከትፌያለሁ። እዚህ ጋር ጨው ወይ ማጂ ጨመራችሁ ውሃ ያረጋችሁ እየከፈታችሁ እያማሰላችሁ እስከሚበስል ለ10 ወይ ለ15 ደቂቃ ታቆዩታላችሁ እስከሚበስል ማለት ነው። ከዛ የዚህኛው ምግብ በቃ ሌላ ሌቨል ላይ የሚያደርሰው ይሄ ዋይፒንግ ክሬም ወይ ሄቪ ዋይፒንግ ክሬም ነው። ይሄኛው ክሬም ከሌላችሁ በምን እንሰራለን ለምትሉ ወይ ሜቢ አፍሪካ ላላችሁ ሰዎች በእርጎና በወተት አድርጋችሁ መስራት ትችላላችሁ። ከዛ እንደዚህ ዲል ካላችሁ ወይ ፓርስሊ እና ቃሪያ ጣሪ ታረጉበታላችሁ። ልነግራችሁ አልችልም ጣዕሙ ዋው ዋው ዋው። እኔ እንደዚህ ምግብ ጣፍጦኝ በልቼ አላቅም ጋይስ። እርግጠኛ ነኝ ተወዱታላችሁ። አይነ ሁሌ የሚጣፍጥ ነገር ነው ለእናንተ ፖስት ማድረግ። ይሄ ደግሞ ለየት ስላለ ነው ከወትሮ ለየት። ኦፍ ኮርስ ቮይስ ኦቨር እያደረኩ እሰራላችኋለሁ፣ ግን ዛሬ በዘፈን ነበር ፖስት ላደረገው ያሰብኩት። ግን ይሄኛውን መስራት ስላለባችሁ ቮይስ ኦቨር ላድርግ ብዬ ነው በቮይስ ኦቨር ምሰራላችሁ ያለሁት። እንብላ። በጣም ነው የሚጣፍጠው። ሰርታችሁ ታግ አድርጉኝ፣ ተወዱታላችሁ። ለቁርስ፣ ለምሳ፣ ለእራት በፈለጋችሁበት ሰዓት ሰርታችሁ የምትበሉት ቀለል ያለ በሁላችንም ቤት ያለው አስቤዛ ነው። ለየት ያለ ነገር አይደለም። ሰርታችሁ ሞክሩት፣ ተወዱታላችሁ። እኔ ደግሞ ወዳችኋለሁ። ባይ